በጣም ተጠንቀቁ ባለፈው ስነግራችሁ ምሰሶ ማነቃነቅ ነው ማለት ወዴት እንደሚሄድ እዩ ዝም ብሎ ስለ ምግብ ብቻ እንዳይመስላችሁ ቀስ ይያለ ወዴት እንደሚሄድ አደገኛ የታድሶ አካያድ እንደሆነም እንድታውቁት ፈልጋለሁ ስለዚህ ትምርቱን ልብ ብላችሁ በማስተዋል እዚህ ጋር የተባለውን ራሱ ሲጀምር ገና አሳማን ስለመብላት እዛ ላይ የተጻፈው ገጽ 180 የኢትዮጵያ ሊቃውንት መምህራን በደንብ ልብ አርጋችሁ እንድታውት ፈልጋለሁ ምእመናን በተቀላላ ሲጀምር ገና ልክ እንደ ፍትሐ ነገስቱ የገላውዲዮስ ጽሑፍ ከፍትሐ ነገስቱም የተወሰደ ነው የሚሆነው ብፁዕ አቡነ ጎርጎርዮስ ሲያስቀምጡ ምንድነው ያሉት አሳማን ስለመብላት ከመብላት የተከለከለ ነው አለቀ ይሄን አስቀምጠዋል ከዛ በኋላ ልክ እኔ እንደማስተምራችሁ ቤተክርስቲያን እንደምታስተምረው ግሪኮቹ ሊበሉ ይችላሉ ሮማዎቹ ሊበሉ ይችላሉ አንንቃቸውም ሊበሉ ይችላሉ እነሱ እኔ ግን አልበላም ምን ኢትዮጵያዊው ወይም ደግሞ በኦሪት ሕግ መራ የነበረው እኔ አልበላም ዛሬ ለምን ደም አልበላው ያኔም አልበላም ብላም አልተባለም